አልፋለሁ በቀጥታ እያያችሁት ያለ ፕሮግራም አስተባባሪ ልትጨላችሁ ማስከነተሱ አስተባባሪ ልትጨላችሁ ተሰለፉ ፈረስ ይዛችሁ የመጣችሁ ወርዳችሁ ፈረሱን ፍጠቱ ሼር ያደረጋችሁላችሁ ይህንን ቪዲዮ ሁሉም ሰው እንዲያየው መልእክቱ እንዲያየው ሼር ያደረጋችሁላችሁ በየግሩፑ በየዋትስአፑ በየቴሌግራሙ ዋካችሁን ሼር አድርጉት ሁሉም ሰው እንዲያየው ላይክ ያደረጋችሁ ፕሊዝ የተዋሕዶ ልጅ የሆነ
የተዋሕዶ ልጆች የቤተክርስቲያናችን ሁላችን ህዝብ መሆን አለብን። እነዚህ ወጣቶች ምታቸው እንግዲህ ጥቁር ለብሰው ቤተክርስቲያን አዝነው አባቶቻቸው ያሏቸውን መልእክት ለማስተላለፍ ለዓለሙ እንደዚህ ሰላምና ባካችሁን ሁሉም ሰው አልባሳት የለበሳችሁ ከፊት ትሆናላችሁ። ካህናትና ካህናት አልባሳት የለበሱ ከፊት ይሆናሉ። ጥቁር ልብስ የለበሱ በስተቀኝ በኩል ያላችሁ ከካህናት በኋላ ትሆናላችሁ። ጥቁር ልብስ የለበሳችሁ ከካህናት በኋላ ትሆናላችሁ። የሰንበት አባላቶቻችሁ ደግሞ ለዚህ ሁሉ ምክንያት የሆነ ጥቁር ልብስ ከለበሱ ነጭ የለበሳችሁ ወይም ቀይ የለበሳችሁ ካላችሁ ደግሞ ያላችሁ ከዋና መጨረሻ ላይ የምትሄዱ ሁላችሁም እንግዲህ በሚሊዮን የሚቆጠር ምዕመናን እንዲያዩና መልእክቱ ዓለሙ ሁሉ እንዲያዩ ይህንን ቪዲዮ ሸር እያደረጋችሁ እንግዲህ ከ1000 በላይ የምትሆኑ ምዕመናን በቀጥታ እያያችሁት ነው። ግን ሞር ብዙዎች እንዲያዩት በሚሊዮን የሚቆጠሩ ሰዎች እንዲያዩትና ቤተክርስቲያናችን ሁላችንም ድምፅ እንድንሆን ምክንያቱም ከዚህ የበለጠ ጊዜ የለምና እባካችሁን እንድንሆን
ኢትዮጵያ ውስጥ ነው የት ነው የምትሉኝ ሰዎች የት ነው የምትሉኝ በመላው ኢትዮጵያ እየተደረገ ያለ እንቅስቃሴ ነውና እባካችሁ ይልቁንስ አሁን በስደት ሀገር ያላችሁም ካላችሁ ይህንን እንቅስቃሴ ሁላችሁም ጆይን እንድታደርጉት ሁላችንም ለውጥ ማምጣት እንችላለን። በተለይ በስደት ሀገር ሆነን ሀገራችሁ ምንም ይህንን ድምጽ ለመቀልበስ አሉ ጠላቶችና እዚሁ ኢትዮጵያ ሆነን ነው ይህን መልእክት በቀጥታ እያስተላለፍኩት ያለው። ስለዚህ ባካችሁን ቤተክርስቲያን አስፈላጊውን መስዋዕትነት መክፈል አለበት። መስዋዕትነት የሚጀምረው ደግሞ ከጥቂት ነገር ነውና ባካችሁን ድምጽ እንሁን፣ ዝም አንበል። አስቢኝ ይመስላል የተዋህዶ ልጆች ሆናችሁ ቤተክርስቲያን ወዳጅ ሆናችሁ ይህንን ቪዲዮ ባካችሁ ለዓለም ሁሉ እንዲያዩ ሸር አድርጉት በማለት እንግዲህ ታቦታቱ ወጥቶ የምታዩት ወጣት ጥቁር ለብሶ ቤተክርስቲያኑ ሀዘኑን እየገለጠበት ያለበት ሁኔታ ነውና ሁላችንም ለቤተክርስቲያን ድምጽ መሆን ያስፈልጋል። እንግዲህ ይህ የዚህ ባንዲራ የራሻ ባንዲራ ነው አይደል? ራሻ አላወቀውም። ኦኬ እንግዲህ ራሻ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋር የሆነች አይዟችሁ የምትል ናት። ቢያጋሩ ለመንደር አባንደራን እባካችሁ ሁላችሁም በኮሜንት አቤቱ ማረን በሉ። ሁላችሁም አቤቱ ማረን በሉ። ሁላችሁም በኮሜንት ወደ 840 ምናምን ሰው እያየው ነው፣ ግን ብዙዎቻችሁ ሸር እያደረጋችሁ አይደለም። በጣም ያሳዝናል። እባካችሁ የተዋሕዶ ልጆች አቤቱ ማረን እያላችሁ ሸር እያደረጋችሁላችሁ በቤተክርስቲያን ስም ነው እየጠየኳችሁ ያለው። ከኢትዮጵያ ነኝ እንግዲህ ፊት ለፊት ሆኜ ነው እንግዲህ ወንድማችሁ መልእክት በቀጥታ እያስተላለፍኩት ያለው። የአባቶች በረከት ከእናንተ ጋር ይደር። ኢትዮጵያ በረከት ከእናንተ ጋር ይሁን። የወጣቱን ምን ያህል እንግዲህ ስፋቱን እያያችሁት ነው። ሁሉም በነቂስ የወጣበት ፈረሶች ሁሉ አልቀሩም። እንግዲህ ይሄው እንግዲህ እነዚህ ወጣቶች እንደምታዩቸው ነጭ የለበሱት በቀኝ በኩል ጥቁር የለበሱት በግራ በኩል ነው። እንግዲህ ለቤተክርስቲያን ቆመው ሀዘናቸውን እየገለጹ ያለ ታቦታቱና ቀሳውስቱ ፊት ለፊት መሀል ለመሀል እየመጡ ነው። እባካችሁን ይህንን እንቅስቃሴ ዓለሙ ማየት ስላለበት ሁላችሁም በማርያም ሸር አድርጉት። ሁላችሁም እኔ 1000 ብቻ አይደለም ከዛ በላይ ሰዎች ቢያዩት ደስ ይለኛል። ተዋሕዶ እንደዚህ ናት፣ ከሀገርም በላይ ናት። ኦርቶዶክስ ኢትዮጵያ የምትኖረው ኦርቶዶክስ ስትኖረው ነው። ያለ ኦርቶዶክስ ምንም ነገር የለም እና እባካችሁን ድምጽ ሁኑ። በደንብ ሙሉ እንዲታያችሁ ከላይ ሆናለሁ። ሙሉ እንዲታያችሁ ሙሉ ለሙሉ ከላይ ወጣና የህዝቡን ብዛት የወጣቱን ብዛት ቤተክርስቲያናቱን ሁሉ ነገር ሳያላችሁ እናንተ እንዲታያችሁ ከላይ ሆናለሁ። ግን ሁላችሁም ሸር እያደረጋችሁ
አሁን በደንብ እንዲታያችሁ እዚህ መጥቻለሁ። ባካችሁ 900 ምናምን ሰው እያየው ነው። ከዛ በላይ ይህንን ቪዲዮ ማየት አለበት። ይህን መልእክት ማየት አለበት። ወጣቱ ጥቁር የለበሰውን እያያችሁ ነው ከርቀት ምን ያህል እባካችሁ እዩት። እንግዲህ ታቦታቱ ወጥተው አቤቱ ማረን እያላችሁ አቤቱ ጌታ ወይ ማረን እያላችሁ በኮሜንት የሆነብንን አስብ እያላችሁ ከመቼውም በላይ እንግዲህ ቤተክርስቲያን እስከዛሬ አጋጥሟት የማያውቅ በዘመናት ማለት ነው እና ከዚህ በላይ ምንም ነገር የለም እና ሁሉም ነገር እንዳልኳችሁ ሃይማኖታችን ስትኖር ኦርቶዶክስ ተዋሕዶ ስትኖር ቤተክርስቲያናችን ስትኖር ነው። እሷ ከሌለች እኛ የለንም። ስለዚህ አለን የምትሉ የተዋሕዶ ልጆች ካላችሁ በመድኃኔዓለም ይህንን ቪዲዮ ሸር አድርጉት። በየዋትሳፑ በየቴሌግራሙ በየግሩፕ በየፌስቡክ እባካችሁን ኢንቫይት አድርጉ። ግሩፕ ላይ አስቀምጡት። ሙሉም ፕሮግራም አሳያችኋለሁ በቀጥታ ማለት ነው። ሙሉ ፕሮግራም ቀጥታ አስተላልፈዋለሁ። አላቋርጠው ስልኬን በስነ ስርዓት ቻርጅ አድርጌ ተዘጋጅቼበት የመጣሁበት ነገር ነውና ብዙ እየተላለፉ ያሉ መልእክቶች አሉ። ከርቀት እንድታዩት ብዬ ነው እዚህ ሆንኩት። በጣም አሁን 1000 በላይ ሆናችኋል። እስኪ 10,000 አድርሱት። አሁን 10,000 ሰው እንዲያዩ በቀጥታ ፈልጋለሁ። 1000 ያንሳል። 10,000 ሰው እንዲያዩ በቀጥታ ፈልጋለሁ። ሁላችሁም ሸር እያደረጋችሁ ለቤተክርስቲያን ልጅ ይሆናችሁ። ቤተክርስቲያን ይህን ያህል ታቦታቱ እንግዲህ በረከቱ እናንተ ጋር ይደርስ። በተለይ በስደት ያላችሁ ወንድሞቼ አቤቱ ማረን እያላችሁ በድጋሚ እንግዲህ ብዙዎቻችሁ ይሽበር አሜሪካ ሆነ አገር ውጭ ሆነ ምናምን የምትሉ ሰዎች እንደዚህ ሀገር ቤት ውስጥ ገብቼ ማንኛውም መስዋዕት ለመክፈል ማለት ነው ዝግጁ ሆኜ ይህን መልእክቱን ለእናንተ እያስተላለፍኩ ነው። ስለዚህ በተዋሕዶ እንግዲህ ይህንን ወጣት የምታዩት አያችሁት፣ ጥቁር ለብሶ ያያችሁት ነው። በመድኃኔዓለም ሸር አድርጉት። አለሙ ይየው ይህንን ቪዲዮ 1000 ሰው በላይ ያየው ነው። 1000ችሁም ሸር አድርጉት። በማርያም ማዕበሉን ይዩ፣ ሸር አድርጉ። ልለምናችሁ አልፈልግም። ሸር አድርጉ። ማዕበሉን አለሙ ይየው፣ መንግስትም ይየው ምን ያህል እኛ የንብ አውራ እንደሆነ ኦርቶዶክስ ስትነካ ሁሉም እንደሚነሳ እንዲያውቅ እባካችሁን ሸር አድርጉ። በመድኃኔዓለም እንዳልኳችሁ እዚህ መሀል አሁን የሆነ ችግር ቢፈጠር ማንኛውንም መስዋዕትነት ለመክፈል ዝግጁ የሆነ ወጣት ነው። ምክንያቱም ከሀገርና ከሃይማኖት በላይ ማንም የለም እና እባካችሁን ሸር አድርጉት። አትተመኑ። በጣም ደስ የሚል ወጣት በእውነት ሃይማኖታችን የምንኮራበት እዩት ወጣቱን እንዲህ ነው። ዳዊት የምትባል ልጅ በተደጋጋሚ ኮሜንት ያልሆነ ከዚህ በበለጠ ምንም ሰላማዊ ሰልፍ የለምና አሁን አቋርጡ። የት ነው ለምትሉኝ ኢትዮጵያ ውስጥ በሰሜን ጎንደር እየተካሄደ ያለ ታላቅ ሰላማዊ ሰልፍ ነው። ይህ ሰላማዊ ሰልፍ በሌሎችም የሀገራችን ክፍሎች ይከታተላል። እንዳልኳችሁ ባለስልጣናት መንግስት እጁን ከቤተ ክርስቲያን እስካላስነሳ ድረስ ማለት ነው። እነዚህን ወንበዴ ካላስነሳ ድረስ ማለት ነው ይቀጥላል። ወጣቱን እዩት። ይሄ ወጣት ሻሸመኔ እጽዋት እንደሆኑት የነሱ ወንድም የነሱ ልጅ ነው። ልጆች ነን እኛም ዛሬም በሻሸመኔ ቤተክርስቲያናችን አናስነካም ብለው መስዋዕት እንደሆኑት እኛም ይሄ ወጣት የምታዩት በሙሉ መስዋዕትነት ለመክፈል የተዘጋጀ ነውና በቤተክርስቲያን ቀልድ የለም። እነዚህ አውሬዎች ጊዜያቸው ስለደረሰ ነው እንደዚህ እጃቸውን ያነሱ። እግዚአብሔር ሁሉንም ያያል። እዚህ ወጣቱ ጥቁር ለብሶ ነው ሁሉም የምታዩት። እግዚአብሔር ይህን ጊዜ ያሳልፍልን። እዩት። በጣም የሚገርም እለፍ ወንድም እለፍ አባት ሰላም ነው ወንድም ይቅርታ እግዚአብሔር ይመስገን እንኳን ደህና ቆየ። እዩት ወጣቱን እዩት። ማዕበሉን ዝም ብላችሁ ተመልከቱት። እግዚአብሔር ይፈርዳል። እኛ የተዋሕዶ ልጆች ደግሞ ስንነካ እንደዚህ እንደ ንብ አውራ ማለት ነው
እንደዚህ ነው ሃይማኖት ቀልድ የለም ሙሉን ፕሮግራም ሙሉን ቀን እናንተ ጋር ቆያለሁ አሁን ከ1200 ከ1300 ተጠጉ ሰዎች ያየው ነው እኔ ይሄንን ቪዲዮ ይሄንን መልእክት ዓለሙ እንዲያዩ ፈልጋለሁ ስለዚህ ሁላችሁም እንግዲህ የተዋዶ ልጆች ለቤተክርስቲያን ድምጽ እንሆናለን የምትሉ ሼር ያደረጋችሁ ኮሮ እንግዲህ ቤተክርስቲያን ትኩራ እንግዲህ በዚህ በልጆቿ ትኩራ እንደዚህ ነው በጣም ደስ ይላል በርቱ በሏቸው እነዚህን ወጣቶች በርቱልን በሏቸው በእውነት ሁሉንም ነገር ትተው ሃይማኖት የሚበልጥ ነገር የለም ብለው አባቶቻቸው የነገሯቸውን ትእዛዝ አክብረው ጥቁር ለብሰው እንደዚህ በሰላማዊ እንትን ማለት ነው ረብሻ ታይም ጭፈራ ታይም መንፈሳዊ በሆነ ሰላም ባለው ነገር ነው እንግዲህ እየተካሄደ ያለው እኔ እስካሁን በኖርኩባት በእኔ እድሜ እንደዚህ አይነት በቤተክርስቲያን የደረሰ እንደዚህ አይነት ነገር አይቻላቅምና ከመቼውም የበለጠ እንዳልኳችሁ የፖለቲካው ጉዳይ ፖለቲካ ነው ከሃይማኖት የበለጠ ግን ምንም ነገር የለም ትልቁ ፈተና ነውና ሁላችንም አንድ ሆነን ለቤተክርስቲያን ድምጽ መሆን አለብን የሶሻል ሚዲያው ድምጽ መሆን አለባችሁ ቤተክርስቲያን ልጄ ሆይ የት ነህ ያለች ነው ቤተክርስቲያን ልጄ ሆይ የት ነሽ ያለች ነው አለው እኔ በወገኖቼ ኮራለሁ በእውነት ነው የምላችሁ እግዚአብሔር ፈቅዶልኝ እንዲህ እዚሁ ተገኝቼ ከመመናኑ ከህዝቡ ከወጣቱ ጋር እንግዲህ ጥቁር የለበሱት ናቸው ፊት ለፊት ያለፉት እነዚህ ደግሞ እንግዲህ ነጭ የለበሱት ከኋላ ይከተላሉ መዘምራን ከመሃል አሉ እንደምታዩቸው የተለያዩ አድማራት ወጣት መዘምራን ናቸው እንግዲህ ደስ በሚል በያሬዳዊ ዜማ የሚያስተላልፉት መልእክት እያስተላለፉ ነው ከዚህ የበለጠ ታዲያ ምን አለ ወገኖቼ ኃይላችን የኛ ኃይላችን ጦር መሳሪያ እንደነሱ ስናይፐር አይደለም የኛ ኃይላችን እንደዚህ ጸሎት ስግደት ጾም ነው የፈራ ይመለስ ከገላት ተራራው እንግዲህ ይህንን ማዕበል አይቶ ያልተመለሰ መጥፊያውን የፈለገ ነው ወገኖቼ 1500 ምናምን ሰው ያያየው ነው ከዛ በላይ እንዲያየው ባካችሁ ሸራ አድርጉት ይሄ ኦቨርቪው በደንብ እንዲታያችሁ ብዬ ነው እንጂ ውስጥ እየገባው ወጣቱም ያስተላልፈው መልእክት ለእናንተ ለማስተላለፍ እንግዲህ መንገዱ ሁሉ እንደምታዩት ጠጠር መጣያ እንኳን አይገኝም እኔ ያለው እንግዲህ ህዝቡ ንቅንቅ ብሎ ወጥቶ ያለ ስለዚህ የተዋዶ ልጆች እና ሸርሸር ያደረጋችሁላችሁ እንግዲህ ለኔ ቢያንስ እንዳልኳችሁ 1500 አይደለም እንግዲህ 400,000 በላይ ቤተሰብ ያላችሁ ናቸው ኦልሞስት 500,000 የምትጠጉ ሰብስክራይበር ናችሁ ግን 1500 ሰው ብቻ እንዲያዩ አልፈልግም ብቻል ከሚሊየን በላይ ሰዎች እንዲያዩ ትፈልጋለሁ ይህ መልእክት በዚህ ብቻ ነው የሚተላለፍላችሁ ማንንም ሰው በዚህ ሶሻል ሚዲያ ላይ በተለይ ትላልቅ ፔጅ ያላቸው እዚህ እንግዲህ እግዚአብሔር ፈቅዶልኝ የተገኘሁት እኔ ነኝና እኔ ድሉን በማግኘት በጣም እድለኛ ነኝ ስለዚህ ይህንን እውነታ የሆነ ያለውን የህዝቡን የመመናኑን ያለበትን ሁኔታ እንግዲህ ኢትዮጵያ ያለችበትን ሁኔታ እያያችኋት ነው እውነታዊ ነው እንግዲህ እውነታዊ ነው በጣም ደስ ይላል እንዳልኳችሁ ነው ወደፊትም እንግዲህ እዚች ድረስ እንዳልኳችሁ ዝም ብሎ ውጭ ሆኖ አይደለም ማውራት አይደለም እዚሁኝ ማንኛውም ነገር ለሃይማኖቴ ለህዝቤ ለወገኔ አስፈላጊ ከሆነ እንዳልኳችሁ ለእውነት ለህሊና ለሃይማኖት ለሀገር ለወገን መሞት ክብር ነው ስለዚህ ይህንን ማወድ የመንግስት አካላት በለው ጠላት በለው ካለ አያውቀንም ይቅረበንና እናገራለን ማለቂያ የለውም እንዳልኳችሁ የጠጠር መጣያም የለው እንግዲህ ህዝቡ መመናኑ አሁንም እየጎረፈ ነው አሁን ወደ ላይ ሂጄ እንግዲህ አባቶች ይኸውላችሁ መመናኑ እንደምታዩት ነው ምንም እየጎረፈ ነው እንግዲህ በሚሊየን የሚቆጠር መመናን ነው ግን አሁን ከፍ ወደ ላይ ሂጄ ሙሉን ፕሮግራም ላሳያችሁ ወይ
አንዴ አሳልፉኝ እሺ አሳልፉኝ እሺ ወጣቶች አሳልፉኝ እንግዲህ ውድ ኢትዮጵያውያን ኤርትራውያን ይህንን ቪዲዮ የምትከታተሉ ውድ ወገኖቼ እንዳልኳችሁ ወንድማችሁ የሽበር ፈንታውን እኔም አባቶቼ በነገሩኝ ጥቁር ለብሼ እንደምታዩኝ ከቤተሰቦቼ ከወንድሞቼ ከወገኖቼ ከህዝቦቼ ጋር ሆኜ እዚሁ ሀገር ቤት ማለት ነው ሀገር ቤት ብዙዎቻችሁ አንዳንድ የማየው ነገር አለ ኢትዮጵያ ውስጥ ናችሁ አሜሪካ ውስጥ ያላችሁ የተዋህዶ ልጆች ወይም ደግሞ አውሮፓ ወይም አረብ ሀገር ብቻ በአለሙ የሚገኙትን የተዋህዶ ልጆች ድምጽ ስለሆኑ ግን እናንተ ኢትዮጵያ ሆናችሁ ለምን እንደዚህ ዳውን ለማስጨረስ እንደዚህ ምናምን የምትሉ ሰዎች እዛው እየሄዳችሁ ይሄው ኢትዮጵያ ውስጥ ነኝ የተዋህዶ ልጅ ነኝ ማንኛውም መስዋዕት ለመክፈል እነዚህ በስደት ሀገር ያሉ እህት ወንድሞቻችን እድሉ ስላላገኙት ሀገራቸው ስላልበቁ ነው እንጂ እንደኔ መተው ማንኛውም መስዋዕት ለመክፈል ዝግጁ ናቸው አብዛኞቹ ማለት ነው ይሄንን ስላችሁ ስለማቃችሁ ቤተሰቦች ናችሁ በሶሻል ሚዲያ ብዙዎቻችሁ ናቃችኋለሁና አሁንም በድጋሚ አቤቱ ይቅር በለን እያላችሁ ኮሜንት አቤቱ ማረን እያላችሁ አሁን ቀጥታ እየሄድኩ ያለው ወደ ፊት ለፊት የተለያዩ ባነሮች አይታችሁታል የአባቶቻችን ቀሳውስቱን ሊቀ ጳጳሳቱን የምናከብራቸው የምንወዳቸው ባነሮችን ይዘው ያ ደግሞ ሰይጣን የሆነ ሰው እንግዲህ እንዳልኳችሁ ምንድነው ያው እንግዲህ የዋልድባ ገዳም አባቶች ያስተላለፉትን መልእክት ቀደም ብዬ ከአበምኔቱ ጋር አስተላልፌላችኋለሁ ቪዲዮን ካላያችሁ ማለት ነው ቪዲዮን ካላያችሁ በቀጥታ አስተላልፍ ያለው መልእክቱን ከዋልድባ ገዳም አበምኔት ከ500 በላይ መነኮሳት እንግዲህ የሚያስተዳድሩ አባት ናቸው እሳቸውን አግኝቼ አሁን ባለው ወቅታዊ ጉዳይ ላይ ያስተላለፉት መልእክት አለ እዚህ ላይቭ ቀጥታ በፊት ያስተላለፉት አባ ኃይለ ሥላሴ ያስተላለፉት መልእክት አለ እና ምን ልላችሁ ፈልጌ ነው አሁን ላይ የዋልድባ ገዳም አባቶች እውነቴን ነው የምላችሁ መቋሚያቸውን ይዘቀዝቃሉ መቋሚያቸውን ዘቀዘቁ ማለት ምን እንደሚሆን ታውቃላችሁ ምን እንደተፈጠረ ታስታውሳላችሁ ለማስተዋወስ ያህል ወገኖቼ ለማስተዋወስ ያህል ማለት ነው ባለፉት ጊዜ በቤተክርስቲያን የተነሱ መሪዎች ምን እንደሆነ ታውቃላችሁ የዋልድባ ገዳም አባቶች መቋሚያቸውን ዘቀዘቁ ማለት እነዚህ አሪዎሶች ያው ይጠራሉ ይሄዳሉ ማለት ነው ባጭሩ ይሄን አያውቁ እኛ በጸሎት ለምናምነው በአባቶቻችን ጸሎት የምናምን የተዋህዶ ልጆች ግን ይሄ ነገር ካሁን በፊቱ ነው አይተናል አሁንም የማይሆንበት ምክንያት የለም ድል ተሰጥቷቸው ነበር ቤተክርስቲያናችን ከቤተክርስቲያናችሁ እጃችሁን አንሱ እየተባለ ብዙ ነገሮችን መልእክቶችን ቤተክርስቲያን ካሁን በፊት አስተላልፋለች ዛሬ ግን ማንም እየሰማን አይደለም ማንሽ ደራቱ ምትባይ ልጅ ደራቱ በጣም እንወድሽ ምናከብርሽ ነሽ ግን ያውልሽ የቤተክርስቲያን ጉዳይ እንደ ጌታቸው ስትፈልግ የምትጣለው ስትፈልግ የምትታረቀው አይደለም የቤተክርስቲያን ጉዳይ ከሁሉ በላይ ነው አባቶች ብዙ ለምነዋል ብዙ እንትን ብለዋል ነገር ግን መንግስት የሰጠው መግለጫ ደግሞ ሁላችሁም አይታችሁታል የትዕቢት መንፈስ ምን ሃይማኖቱ የማይታወቅ እኔኮ ሙስሊም ወገኖቼ ልንገራችሁ እዚህ አጋጣሚ ለኦርቶዶክስ ተዋህዶ ቤተክርስቲያን ድምጽ እየሆኑ ነው እንግዲህ በዚህ አጋጣሚ ምዕመናኑን ወደፊት እየቀረቡ ነው ላሳያችሁ በላይ ሆኜ ይቅርታ በላይ ሆኜ ባሳያችሁ አይ ቲንክ ሞር ይታያችኋል እያስባለሁ ምዕመናኑ እንግዲህ እንደምታዩት ምንም ማለቂያ የለውም ግን እኔ ወደ ላይ ሄጄ አሳያችኋለሁ እሺ በርቱ ወንድሞቼ ወገኖቼ እያላችሁ ነው ብዙዎቻችሁ ምንም ችግር የለም እንዳልኳችሁ እኔ ተዋህዶ ሰላም ወንድ እሺ እንነሳለን አሁን ፕሮግራም እሺ እግዚአብሔር ይባርክ ሰላም ሆነሽ እሺ አባት እሺ ወንድም እግዚአብሔር ይባርክ እሺ አሁን ቀጥታ ወደፊት ገብቼ ላሳያችሁ ነው አንዴ ፊት ለፊት ገብቼ ላሳያችሁ ነው መናገረው በኋላ እናገራለሁ እንዳልኳችሁ ጊዜ አለኝ ስላችሁ
ኢትዮጵያ ነኝ ስለዚህ ብዙ ነገር ምነግራችኋለሁ በቤተክርስቲያን ጉዳይ ብዙ ነገር መስራት ያለብን ነገር አለ ከመቼውም በላይ ማለት ነው ማንንም እዚህ ከየት መጣ የማይባል መንግስት ዛሬ ባለ ጊዜ ሆኖ ቤተክርስቲያናችን እንደዚህ እንትን ይያለ ነው የሚገኝ በጣም ይቅርታ እሺ አሳልፉኝ እስኪ አንዴ አሳልፉኝ እስኪ ወንድም አሳልፉልኝ አንዴ በጣም ብዙ ሰው እየተከታተለው ነው እንግዲህ ወገኖቼ ወደፊት እንድታዩ ስለፈለኩ ነው ወደ 2000 ምናምን ሰው እያየው ነው ግን 10000 በላይ ሰው እንዲያዩ ፈልጋለሁ አሁን ሁላችሁም ሸር ያደርጋችሁ አሁን ወደ መሃል ላስገባችሁ እኔም ወደ መሃል ልገባ ነው ማንኛውንም ነገር እንግዲህ እንዳልኳችሁ መንግስት ጀሌዎች የማይጠፉም ወታደሮች የማይጠፉም ነገር ግን እኛ ለሃይማኖታችን አሳልፈኝ ያላችሁ እንግዲህ የምታዩት ዘመናዊ እንደዚህ ይመስላል እንግዲህ እነዚህ ወጣት መዘምራን እንደምታዋቸው በሰላም ባካችሁ ሁላችሁም ሸር ያደርጋችሁ እንግዲህ ፊት ለፊት ሆነን ለተዋህዶ ሃይማኖታችን ማንኛውም መስዋዕት ለመክፈል መሃል ለመሃል ሆኜ ነው ማስተላለፍላችሁ እንግዲህ ስናይፐርም ሊኖር ይችላል ምን አገባኝ አንድ ነፍስ ነው ያለኝ ሁላችሁም ሸር ያደርጋችሁ እሺ ሸር ያደርጋችሁ ለቤተክርስቲያን ድምጽ እንሁን ሁላችሁ እንግዲህ ሸር ማታደርጉ 2000 ምናምን ሰዎች እያየው ነው ይሄን ሸር ማታደርጉ ይሄንን ትዕይንት ይሄንን ማዕበል ሸር ማታደርጉ ሰዎች ካላችሁ እንግዲህ ቤተክርስቲያን ልጆችን እንዳትሉ